ሰላም ነው ዳኒ? ምንድነው ፍላጎት? ምን አጠፋው ወንድም ማለት? በጣም ሰርሰሬ ማለት እያበዛ ነው። ምን ፈልገህ ነው? እኔ ካንተ ምን ልፈልግ እችላለሁ? ደግሞ ባለፈውም ነገር ያለው ራስን የጓደኛሞች ካልሆነም በለማታ የተዋወቀኝ እንደው ትዝ የሚል ከሆነ ከዛ በኋላም ሻይ ቡና ለማለት ስንቀጣጠር ነበር። ጓደኝታችን አሳስቦ እንዳልመጣው ለታችንም እናውቃለን። እንዴ እና ሌላ ምን አሳስቦ ሊመጣ ይችላል? አሁን ማዛጉን ተውና የምትለኝም ብለህ ሄድልኝ። እርግጠኛ ነህ ለምጠይቅ ጥያቄ ትክክለኛው መልስ ትመልስልኛለህ? አዎ መልስልሃለሁ። እንደዛ ከሆነ ጥሩ። እየሰማሁ ነው። ጥያቄ ምንድነው? ፊትህን ተሻለ? ይሄ ነው ጥያቄ? አዎ ደህና ነኝ። ተመለሰልህ? በጣም ከሆነ ከዚህ ሂድ። ትንሽ እንጫወት እንጂ ግቢው በጣም ነው ድብር ያለኝ። በዛ ላይ ደግሞ ታውቃለህ አንድ የረባ ጓደኛ ራሱ የለኝም። መልካም አይ ዳኒ፣ እጄን የማየውን ነገር ውስጥ ባታስገባ ይሻለ ነበር። ምን ይደረጋል፣ ወዶ የገባ ሰው ከባህር ከውሃው አይደል ያለው ዘፋኙ። ሃኒ ስዊቲ ማይ ላቭ አንተ የስ ቢብ ጭራሽ ቢብ ማለት ጀመርክ? ምን ላድርግ የኔ ትርትር ፎንቃሽ እኮ እንደ ቢጫ ወባ አናቴ ላይ ሲወጣ ቤብ ስዊቲ እያልኩ መጣራት ጀመርኩ። ቆይ ምን ተገኝቶ ነው? ምንም ብቻ ማታ ፍቅራችንን ዙም ኢን ዙም አውት እያደረኩ እያየሁት ነበር። እና ምን ታየ? የፍቅርሽ ጥልቀት፣ የሳቅሽ ድምቀት፣ የኔ ሙቀት፣ አረ ስንትና ስንት አለኩ የኔ ትርትር። ዛሬ ከፍቶልሃል? ቀላል ደም ምን ተገኘ? ማብራሪያ እፈልጋለሁ። ምንም ዛሬ ብቻ ሄድና ለትርትር ፍቅርን ግለጽላት የሚል ፓወር ፑሽ 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 ያደርገኝ። ኤምፓወርን በጣም ነው የወደድኩት። አሁን ራሱ የሆነ ፓወር ከውስጤ ሊወጣ እየታገልኝ ነው። ምን አይነት ፓወር በእናትህ? ግጠምላት የሚል ፓወር። ታዲያ ግጠምልኛ፣ ምን ችግር አለ? ግን ይሄን ፓወር ልመነው አልመነው እያልኩኝ። ግድ የለህም እመነው። ተይ ግን የኔ ትርትር በኋላ ቤት የማይመታ ግጥም ገጥሜልሽ ቀንሽ እንዳላበላሽው። ግድ የለህም ድፈር። ለነገሩ ልክ ነሽ፣ ሺህ ዓመት አይኖር። 1 2 3 ሄሉዬ 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 ስለሽ እኔ ወድሻለሁ አንቺ እንዴት ነሽ በለው። ኧረ አላለቀም፣ አሁንም እየመጣልኝ ነው የምልሽ። እንደዛ ከሆነ ሂድበት። ስወድሽ 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 ፍቅርሽ እንዲጨምር እንቺ ይሄን ነገር ቡሻዬ ምን ላድርግ? ቆይ ሙዴን ወደድሽ? በጣም ያው ከዛ ድረስ ፈልጌሽ የመጣሁት ፎ አድርጌሽ እቺን ቸኮሌት ልሰጥሽ። በጣም አመሰግናለሁ። ምንም አይደለ የኔ ቆንጆ። ወድድ ነው ማድረግ። እኔስ ብትይ አውቃለኝ አባት። አሁን ግን ቤዛና ቹቹ ጥሩ ሙሉ ላይ አይደለም። ስለዚህ መሄድ ይኖርብኛል። ስታይልሽ የኔ ቆንጆ። ባይ ቻው። ደስታ 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 የኔ አበባ ደስታ 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 ከረሜላ አይ ደስታ። አቤት ድምጽ አቤት ድምጽ ቃጁ ደሜ ሙጭ። እኔ እኮ ካንቺ ግርም የሚለኝ ይሄን የመሰለ ቁንጅናና ይሄን የመሰለ ድምጽ አሰባጥሮ የሰጠሽ ምርጥ መሆንሽ ነው። እሺ አሁን ደግሞ ከኔ የመጣው ልቤ ጠርቶ ይሄን የመጣሁት። ኧረ እባክህ ምን ብሎ? ቃጁ ደሜ ለአንተ ቆንጆ የፍቅር ዘፈን እየዘፈነች ነው ብሎ ሂድ 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 ሲለኝ ይኸው መጣሁ። አንቺም ያው እዚህ ቁጭ ብለሽ ዘፈን እየዘፈንሽልኝ ነው። እሺ ሌላስ የለህም? ትዘፍኝልኛለሽ ብዬ ያሰብኩት ይሄን ዘፈን አልነበረም፣ ግን ይሁን። እሺ ምን ነበር በእናትህ እንድዘፍንልህ የጠበቅከው ዘፈን? የማነህ ቀብራራ የጌታ ልጅ መሳይ ለሌላ እንዳይመስል አንተን ቆሜ ሳይ የሚለውን ትዘፍኝልኛለሽ ብዬ ነበር የጠበቅኩት። ወይኔ ወይኔ እኔ እኮ ግርም የሚለኝ እኮ ድፍረትህ እኮ ነው። ደፋር እኮ ነው አንተ። ግን እንዴ ደግሞ ምን አጠፋው? ሲጀምር አንተ ምንህ ነው ቀብራራ? ምንህ ነው የጌታ ልጅ መሳይ? አትባልም እኮ ሲጀምር ቀብራራ የጌታ ልጅ መሳይ። ላይፍ ጠግሮኝ ነው እንጂ እኔ ቾምቤ ቾምብነት ይኸውልሽ ቀብራራማ ቀብራራ ነበርኩኝ። ይኸውልህ ወንድሜ አንተ አሻንቲ ቀስት የምትባሉ ሰዎች ቀብራራ ሆናችሁ ማታቁም አትሆኑም። እና ምንድነው ምን ሆነው? የማነህ ጠውላጋ። እሺ ወዴት ነሽ? መሄድበታለሁ። ደስታ ከረሜላው ደግሞ ለምንሽ ነው? ለሰው የሚሰጥ ነው። ብቻ ለዛናታን እንደይሆን እናሳ
ወይኔ ጮምቤነት በቃ እኔና አንቺ ለዋ ይሄ ነው እና ምን እንዲሆን ጠብቀ ነበር? ምንም ይኸውልሽ ደግሞ እኔ ጮምቤነት ማንነቴን ባላሳይሽ ሞቻለሁ። እሺ ይቅና በቃ ይቅናሽ አንቺ ነው ዝም ብለህ ጭቃጭ ሲያስጠላ በእናትህ። ዳጊ ምን ሆኖ የነበረ? ምንም ነው እንዲሆነ እያየሁ ምን ማለት ትላለህ እንዴ? የሆነ ነገር እያሰብኩ። ታዲያ ተናገራ። ምንድን ነው የሚያስተክዝህ? እንደዚህ ልጅ ነገር ነው እንዴ? እኔን አስቀናለሁ ብላ ራሷን የሚሆን ነገር ውስጥ እኮ እየከተተች ነው። ዮሲ ማናት? ረዱ ናታ እንዴ? እሷ ደግሞ ምን አድርጋ ነው? ተይ እኔ አልፈልግም። እኔ የምፈልገው ሜሉን ነው አልኳት። እኔ አንቺን ያዋራሁሽ እሷን ያዋራው መስሎኝ ነው አልኳት። እሷ ግን ምንም ልትረዳኝ አልቻለችም። እሱንማ አውቃለሁ። እሷ ግን ምን አደረገች? እኔን ለማስቀናት ይሁን አይሁን አላውቅም፣ ከአንድ ልጅ ጋር መዋል ጀምራለች። ጉድ እኮ ነው። ቆይ እሺ ልጁ ማን ነው? እዚህ ግባ የማይሉት ልጅ ነው እባክህ። ግን በቃ ልጁን ሳትጠያይቅ የክላሷ ተማሪ ነው ተብያለሁ። በጣም ይገርማል። እሷ ግን እንዴት እንደዚህ ታደርጋለች? አይገርምም? እኔ እኮ አልፈልግም ያልኳት በምክንያት ነው። እሷ ግን እኔን ለማናደድ ብላ ምን ሰው ጋር ሄደች። አግባብ ነው ዮሲ? አግባብ ነው ወይ? እንዲህ ይሄማ ትክክል አይደለም፣ በፍጹም ትክክል አይደለም። እና ምን እናድርግ? እኔም እኮ ዮሲ እንደዚህ ትክዝ ብያለሁት እኮ ምን ላደርግ ብዬ። እኔ ግን አንድ ሀሳብ አለኝ። ምንድን ነው? ይኸውልህ ዳጊ፣ ልጅቷ በአንተ የተነሳ የማይሆን ነገር ውስጥ ከምትገባ ለምን ቀረብ ብላ መክራት? አይ ዮሲ እሱን እኮ አስቤያለሁ፣ ግን ፍቅሯ ቢበዛባትስ ብዬ ነው። ይባስባታ። አንተ እንደ ተፈቃሪ የቻልከውን ፕሮቴክት ለማድረግ ሞክረሃል። ከዛ በኋላ ያለው የራሷ ጉዳይ ነው። ዮሲ ልክ እኮ ነህ፣ ግን ዮሲ ይኸው እማትሞት ነው በእኔ ደረሰ፣ በማንም ላይ ደረሰ። ደግሞ በአንተ የደረሰው ምንድን ነው? መፈቀር ነው ዮሲ። እንዴ መፈቀር ማለት እኮ በጣም ስቃይ የሆነ ነገር ነው። አንተ አሰቃየችኝ እኮ። እሱስ ልክ ነህ፣ በጣም ስቃይ ያለው ነገር ነው። ለማንኛውም ይኸውልህ በቃ ሄጄ ኃላፊነት መወጣት አለብኝ። ልምከራት። እንደዛ ነው የሚሻለው። በል በቃ ይቅና። አሜን አሜን ዮሲ አሜን። ከቅስት የሰማሽው አዲስ ነገር አለ? አዎ ሚጢጢን ትምህርት ቤት አድርሷት በሰላም ተመልሷል። እሱም ከሆነ ተመስገን ነው። ለመምህሯም ደውዬላት ነበር፣ ምንም ችግር የለውም ምናምን ብላኛለች። በቃ እሺ ላደፍረስስ ሞከርሽላት? እስቲል ነው ስልኩ አይሰራም። ቤዚ ጉዳችን። እሺ አሁን ምንድነው ማድረግ ያለብን? በእናትሽ ምን ማድረግ እንዳለብን አላውቅም ቤዚቲ። እኔ እንጃ ግራ ግብት ነው ያለኝ። እቺ ሰይጣን የሆነች ልጅ ጸጋን ግን አለቃትም ታይኛለሽ። ቆይ ምን ልታደርጊያት ነው? በደንብ ነው መከታተላት። ችግሩ እኮ እሱ አይደለም። ተከታትለሻት እነሱ ሁለቱን አንድ ላይ ያገኘሻቸው፣ ከዛስ? ያው በቃ ድጋሚ እናናግሯለን፣ እንለምነዋለን። አይ ቤዚቲ፣ እኔ ጉዳዩ ከመለመን ያለፈ ይመስለኛል። እሺ ቆይ አንቺ የሚታየሽ የተሻለ መፍትሄ አለ? ምንም መፍትሄ የለም። አላውቅም ቤዚቲ። እኔም እኮ አሁን ጭንቅ ያለኝ፣ ቆይ እስከ መቼ ነው እንደዚህ እየተሳቀቅን የምንኖረው? አይዞሽ ቤዚቲ፣ ፈረሰኛው ያውቃል። እሺ አሁን በቃ እኔ ብቻ የለውም። ብቻዬን መሆን እፈልጋለሁ ማለት ብቻ አልፈልግሽም እያልሽኝ ባልሆነ? ቤዚ፣ እኔ እንደዛ አልወጣኝም እንዴ። ታዲያ ለውትሮሽ ብቻዬን መሆን እፈልጋለሁ እስቲ ምን ልበልሽ ነው? ወይስ ቹቻ ያሰብሽው ነገር አለ? ኧረ እኔ ምንም ያሰብኩት ነገር የለም። በቃ እንደዚህ። የምርሽን ነው? አዎ አልኩሽ እኮ ቤዚቲ። እና ለውትሮሽ እንደዚህ እስቲ ያስደነገጥሽኝ? አደንግጬ ነው ቆንጆ። እሺ እንዲሁ ዝም ብዬ ብቻዬን መሆን ፈልጌ ነው። እሺ ከፈለግሽኝ ግን አለው። እሺ እሺ እኔ ቆንጆ በቃ አሁን ልሂድ። ፈጣሪው ይርዳን። ሰብሊ በጣም እንደምወድሽ ታውቂያለሽ? በሚገባ። እኔም እኮ በጣም ነው የምወድክ። ምንድነው? ክፈችው ነው። በጣም ያምራል።
አምጥሽ ላድርግልሽ። በጣም ነው የሚያምረው። አመሰግናለሁ። ምስጋና ያስፈልጋል። ደግሞ ላንቺ ልቤን ሰጥቼሽ አይደል? እኔም አንድ ቀን ሰርፕራይዝ አደርጋለሁ። እኔ ሰርፕራይዙ ቀርቶብኝ ይሄ ኤልያስ ተብዬውን ከማላችን ታስወጪ በጣም ደስ የሚለኝ። እየሞከርኩ ነው። ይሄ ሚስጥር ባልሹ ነገር ግን አስሮ ባህሪያ ላደርግሽ ነው የሚፈልገው። እንደኔ ግን እውነቱን ለመሲ ነግረሻት ብትጋፈጩ ነው የሚሻልሽ። መሲ እኮ አሁን ያለችበት ሁኔታ ጥሩ አይደለም። ከጎኗ ሰው የሚያስፈልጋት ጊዜ ላይ ነች። ጭራሽ ደግሞ ይሄን ነገር አሁን ነገርኳት ማለት በጣም ነው የምትጎዳው። ማለት አሁን ያለችበት ሁኔታ ጥሩ አይደለም ስትይ? ላንተ በማልነግርህ የግል ችግር ውስጥ ነች። ግን አስበሽዋል? ይሄ ልጅ ተናዶ ሄዶ ቢነግራት ምን ሊፈጠር እንደሚችል? አያረገውም። እርግጠኛ ግን መሆናችን። ትንሽ ጊዜ ብቻ ታገሰኝ። አሁን ካለችበት ስሜት ስትወጣ ሚስጥሯ እንዳባከንኩባት እነግራታለሁ። ታውቂያለሽ ግን እንደዚህ እኮ የምጨቀጭቅሽ ስለምወድሽና ለፍቅራችን ስለ አንተ ተማር ጎሽ ተፈልግን ያገኘው እንዴ? እኔን ብቻ እንዳይሆን ጥቁር ያሉት እና እኔን ነው። ለነገሩ እንደፈለግ ነው የምትናገሩ። ማን ይቆጣጠራል? ማንም አይቆጣጠርም። በል ቀጥለው። ምኑን ነው የምቀጥለው? ስድቡን ነዋ። እኔ ሚኪ ነኝ እንዴ ስድብ የምሳደበው? ኧረ ተሸርዬ ምንድን ነው የሚሉኝ? ናምተኝ ይኸው ናምተኝ። እኔ ሚኪ ነኝ የምሳደብ ትላለህ? አዎና አንተ ሚኪ። ምን ብዬ ነው የተሳደብኩት? ኧረ እኔ ግራ ገባኝ። ይኸው ጠቋር አልከኝ እኮ። ኧረ ወይኔ በህፃኑ ተሸርዬ ደህና ነው ታዲያ? ሁሉ ሰላም፣ ሁሉ ፒስ። ምን ነው ፒስ መሆኔን የምትጠራጠር ነው እንዴ? ኧረ ውስዋስ ምን ታጉረመርማለህ? ተናገር፣ ይውጣልህ፣ ተናገራ። ኦልሬዲ እኮ ሰድበኛል። ተሸርዬ በጣም እኮ ነው የምወደውት። በቃ አሁንማ ትምህርቴን ጨርሼ እርሱን አይና ላይም ብዬ ሳስብ በቃ ውዴ ቡጭ ይላል፣ ውስውስ ይላል። በቃ ሾርኒ መሆኑ ነው። ሾርኒ ደግሞ ምንድን ነው? ወቸው እንግዲህ አሁን ሾርኒ አላውቅም ብለህ ሾርኒ ላይ ሾርኒ ተናገርክ አይደል? ወይኔ በህፃኑ ዛሬ ደግሞ ምን ውስጥ ነው የገባሁት? ምን ተናገር፣ ጨርሰው። ቲቸር ኧረ ጨነቀኝ እኮ። ምን አለበት ያጠፋሁትን ነገር ቢነግሩኝ? አዎ ድብን አድርጋ ጠፍታ እኮ። ምንድን ነው ያጠፋሁት ንገሩኝ። ቆይ እኔ የምለው በትምህርት ሳምንት ትሰራለህ? ኧረ ቲቸርዬ አሁን እኮ ሞዴል ተፈትነን መውጣታችን ነው። ለካ ሞዴል ላይ ናችሁ እኮ። ቆይ እኔ የምለው እናንተ ግን በዚህ እድሜያችሁ ምንድን ነው ፍቅር የምትሉት? እኔ እኮ ተው ብያቸዋለሁ ቲቸርዬ፣ እግዚአብሔርን ተው ብያቸዋለሁ። እንደው ያሳዩት፣ እግዚአብሔር ያሳዩት። ቹቻ እንኳን ፍቅረኛዋን እዚህ ድረስ ይዛ ስትመጣ ነውር እኮ ነው። የሚገርመው እኮ ሚኪ ድፍረቱ ነው። እኔ በቃሉ አይደለም ቀስቴ፣ ለምን የፈለገ ነገር አይሆንም። እኔ በቃሉ ፈሯለሁ እንዴ? እንኳን እሱን እነ ስንታየው እነ ንጉሴን ለማንቀጥቀጥ ዝግጅት ያዝኩ ሰው ስላላወቀ እኮ ነው። በሱ ቤት እኮ መቶ ማሰራራቱ ነው፣ መዳፈሩ እኮ ነው። ቲቸርዬ አንበሳ ገዳይ ጀግና እንደሆነ እኮ አላወቀም፣ እሱ አላወቀም። እናስ መቻ ቀን ሾርኒ መሆኑ ነው። አይ ያረቺ ሾርኒ ደግሞ ዛሬ ምን ሆነች? አረ ምንም። ቆይ እኔ የምለው ግን ምን አሉኝ ቲቸርዬ? ይሄ ሁሉ ቦርጭ ምን በልተ ነው? ቲቸርዬ ይሄ ቦርጭ እኮ አይደለም፣ ቦርጭ መስሎ ቦርጭ አይደለም። እና ምንድን ነው? ይሄ እኮ በምግብ አይደለም ቂም ነው። ከሆነ ጊዜ በኋላ በጣም ኃይለኛ ቂመኛ ሆንኩኝ። ቂመኛ። ከዛ በኋላ ይሄ ሁሉ ቂም ግን ማለት ነው አብዛኛው የዛ ተንከሲስ አቡሽ ነው። አሁን ከዚህ ጥፋ። ይሄ ጠቋራ አሁን እናንተም ሳይዶ ኑሬን እያስታወስኩ ነው። ብሶት በብሶት ይሆኑ እንዴ? ምን አለባችሁ? ሳይረባችሁ ተባላላችሁ፣ ሳይጠማችሁ ተጣላችሁ። በቃ ዝሆን ይሄ አቃል ሄሎ ቃጁ፣ ቴክስትሽን እኮ አይቼ ነው የደወልኩት። ችግር አለ እንዴ? እንኳን ደስ አለ። ለምኑ? እኔ ቃጀል ግን ይመቸኝ። በቃ ነው ልጠፉ የተባለው ከረሜላ አፈላልጌ አገኘሁት ነው ምን። ምን ያደርጋል ከረፈደ በኋላ ነው። ምን ከረፈደ ማለት ብቻ አልፈልገውም እያልክ እንዳይሆን እንደዛ ነገር አልሰማመሽ። ለአንተ ብዬ ሀገሩን አስሽ ያገኘሁትን ነገር አልፈልግም ምናምን ስትል አይደብርህም እንዴ?
መሲ አልፈልገውም አለች እና እኔ ምን ላድርገው? ከፈለክ ምጠጠው። ይኸውልህ ከረሜላውን ትወስዳለህ፣ 3000 ብር ታመጣለሽ። ለከረሜላ 3000 ብር? 3000 ብሩ እኔ ላይ ሙድ ላይ ያስክበት ነው። ስማ እኔ እኮ ስለምትመቸኝ መስሎኝ ያን ሁሉ ተጠግርሬ ደስታ ከረሜላውን ይዤ ልከቻስ ያልኩት። እንዴ ካጁ የፈለገ ነገር ቢሆን 3000 ብር ከየት አመጣለሁ? ከየትም አምጣው፣ እሱ እኔን አይመለከተኝም። እኔ ያንተን ከረሜላ ከየትም አንድ ያመጣውልህ። እንዴ ቃጁ ተረጅኝ እንጂ። አልረዳም በእናትህ ወደዛ 3000 ብሬን ተተፋታለሽ። ቃጁ ግን እኔ አላሳዘንሽም? አሳዝነኸኝማ የጠፋውን ከረሜላ አፈላልጌ ያመጣውልህ። አንተ ግን ሙድ ትይዛለህ። ወዲጄ እኮ አይደለም መሲ ነች እኮ እንደዚህ እንደምታደርገኝ። እንደውም ጥሩ ሐሳብ አለኝ። ለምን 3000 ብሯን እሷን አታስተፋት? እንኳን ላስተፋት መች እንዳናገራት ፈቀደችልኝ። እባክህ ወደዛ አላቅልህም። ብሬን ታመጣታለህ። ምን አይነት ጣጣ ውስጥ ነው የገባሁት? ረዱ። አቤት ዳጊ። አንድ ነገር ልመክርሽ ነው የመጣሁት። እንዴ ምን አጠፋው የኔ አባት? የኔ አባት ነሽ? ይቅርታ። ችግር የለም። እና ምንድነው የምትመክረኝ? እርግጥ ነው ለኔ ያለሽን ስሜት አውቃለሁ። እርግጥ ነው ለኔ ያለሽ ፍቅር ምን ያህል እየጎዳሽ እንደሆነም አውቃለሁ። የምርክን ነው? የምሬ ነው። ግን ደግሞ ረዱዬ እዚህ ጋር አንቺ ያልተረዳሽኝ አንድ ነገር አለ። ምንድነው ያልተረዳው? ጎሽ አየሽ ረዱ፣ መፈቀር ምን ያህል ስቃይ እንደሆነ ቢገባሽ ኖሮ ምን ያህል እንደሚሰለች ቢገባሽ ኖሮ አይደል? አዎ በጣም ስቃይ ነው። እሺ የኔ ጥፋት ማፍቀሬ ነው እንዴ? አይደለም ረዱ። ታዲያ ምንድነው? ያንቺ ጥፋትማ ምን መሰለሽ? ወልሽ ረዱ፣ ምን መሰለሽ? እኔ አልፈልግም እድሜ አልደረሰም ብዬ ስነግርሽ አንቺ ግን ምን አደረግሽ? እኔ ትተሽ ከማዳሮች ከካሊብ ጋር ማን ነገረ? ረዱ ይኸውልሽ እኔ ውሸት አልፈልግም። ገባሽ አይደል? እንዴ እንዳትዋሽኝ። እሺ አልዋሽክም። ግን እኮ እሱ ነው እንጂ የፍቅር ጥያቄ ያቀረበልኝ ገና እኔ እኮ አልተቀበልኩት። ማተሙ ጎሽ ጎበዝ ልጅ ረዱይ፣ ከዚህ በኋላ ምንም ነገር ቢልሽ እንዳትቀበሽ። እንዴ ለምን? በቃ ልክ ስላልሆነ ረዱ፣ ማተሙት ትክክል አይደለም። እሺ አልገባኝም። ይኸውልሽ ረዱ፣ በእኔ እልህ ተነሳሽነት ይኸውልሽ እራስሽን የማይሆን ነገር ውስጥ እንድከች አልፈልግም። ገባሽ? አዎ ገብቶኛል። ግን ጨርሻለሁ። የዚህን አደፍርስ የሚባለውን ሰውዬ አድራሻ እንዴትም አድርጌ ማግኘት አለብኝ። ይሄን ለማድረግ ደግሞ ብቸኛው አማራጭ ዳኒ ነው። ዳኒ መጣውልህ። ቤዚ ቹቹሻ ብቻ የለውም ብላ ሄዳለች። እኔ የምልሽ ስለ ሰውየው አዲስ ነገር አለ እንዴ? ምንም አዲስ ነገር የለም። እሺ ምን እናድርግ? የመጣልሽ የተሻለ ሀሳብ አለ? እኔ ምንም የመጣልኝ ሀሳብ የለም። በቃ ሰውየው ስደውልለት ስልኩን አያነሳም። የት እንዳለ ምንም ልናገኘው አልቻልንም። ከጸጋ ጋር ሊያገናኘው ይችላልላችሁ ታስባላችሁ? ከጸጋ ጋማ በደንብ ነው የሚያገናኘው። እንዴት እንደዛ ልትይ ቻልሽ?
በቅርቡ የምትወዱትን ሰው ልታሳጣችሁ ስለሆነ ተጠንቀቁ የሚል ደብዳቤ ደረሰን። ከዛ ደግሞ አሁን ሚጢጢ ጋር እንደዚህ ተፈጠረ። ቆይ እሺ ይሄ ነገር የሚያገናኛት ነገር አይደለም ብለሽ ታስቢያለሽ? ምን አይነት ግራ የገባው ነገር ነው በእናትሽ? እኛም በጣም ነው ግራ የገባው። እሺ እኔ ምን ላድርግ? ምንም ነገር አድርጊ ብትሉኝ እኔ ለማድረግ ዝግጁ ነኝ። እሺ አንቺ ምን ታደርጊያለሽ? ይሉ እንጃ ግራ ቢገባኝ እኮ ነው። ሰላም ነው መስ የኔ ሰላም ስለማያስጨንቅህ ወደ ጉዳይ ገባ። ለምን አያስጨንቀኝ? ምክንያቱም ስለማያገባ ስለማያስጨንቅህ። ቆይ ሰሞኑን ታውቆሻል፣ ጸባይሽ ሁሉ ቅይርይር እያለ ነው። አዎ ሰው ስጣላ እንደሱ ነው የሚያደርገኝ። ከሰው ጋር እየኖሩ ግን ሰው መጥላት አይከብድም? አይከብድም። አሁን ወደ ጉዳይ ገባ። ለጉዳይ እንደመጣው ነው። ለጉዳይ ካልመጣ ከዚህ ሂድልኝ። ብቻዬን መሆን ፈልጋለሁ። ቆይ ለምንድን ነው እንደዚህ ይሆንሻለሽ? ነገርኩህ እኮ ሰው ስጣላ እንደዛ ነው የሚያደርገኝ። እሺ እኔን እንደፈለግሽ መጥላት ትቻለሽ፣ ግን ገና ለገና መመርሽ ምን ስለወደድሽው ናታንን እንደዚህ ማድረግ አግባብ አይደለም። ሰውዬ ምንም ባደርግ አይመለከትህም። አሁን ከዚህ ሂድልኝ። ይመለከተኛል እኮ። እንዴት? ምክንያቱም ናታን ጓደኛዬ ነው። ምንም ባላደረገው ነገር እንደዚህ ሲሆን ዝም ብዬ ማየት አልችልም። ከመቼ ጀምሮ ነው አንተና ናታን ጓደኛ ማቾች የሆናችሁት? እስከማውቀው ድረስ የናታን ጓደኛ እኔ ብቻ ነበርኩ። ከመቼ ጀምሮ? አንቺ ልጁን መግፋት ከጀመርሽበት ቀን ጀምሮ። አልገባኝም። ጓደኛዬ የምትይው ልጅ በገፋሽው ቁጥር ካንቺ እያራቅሽ መሆኑን ማወቅ አለብሽ። እና የሆነ ቀን ነግተሽ እሱን ለመልስ ራሱ ብትይ መመለሱ ይከብድሻል። አታስብ፣ የመመለስ ፍላጎት የለኝም። መሲ በእጅ ላይ ያለው ወርቅ እንደ መዳብ ይቆጠራል የሚባለውን አባባል አታውቂውም? ኤልያስ ያለብኝ ጭንቀት ይበቃኛል። እባክህ በቃ አታስጨንቀኝ። የምናገረው ነገር እውነት እንደሆነ ልቦናሽ ስላወቀ ነው አይደለም የምትጨነቂው? ከዚህ በላይ መስማት ስለማልፈልግ እባክህ ይሁን። እሺ ይላል፣ ግን ልጁ ምንም ባላደረገው ነገር አታስጨንቂ። ምን ማለት ነው? ይኸውልሽ ልጁ በምን ተጣላን እያለ በጣም እየተጨነቀ ነው እና በጣም ግራ ተጋባ። ራሱን የጥፋተኝነት ስሜት ይሰማው። አስቢበት እሺ። ስፈልግሽ ነገርሽ ቅድም በተናገርሽው ነገር እስከ ጭንቅላቴ ነፃ መሆን አልቻለም። ለምን እንዴ ማክቤል ለተላከለ ቴክስት ኢየሱስ ላከው ብለሽ ማሰብሽ ምንም ምቾት አልሰጠኝም። ቆይ እኔም ብትሆን ምን ታረግ ነበር? ሙሉ ነገር የሚያሳየው ወደ አንተ ነው። እኔ ምን ማድረግ እችላለሁ? የምር ግን አንቺ ኢየሱስ ነው ቴክስቱን የላከው ብለሽ በውስጥ ሻመንሽ? ምን ነው ደጋግመህ ጠየከኝ? ምክንያቱም በደንብ ታውቂኛለሽ ትረጅኛለሽ ብዬ ስለማስብ ነው። እየቀለድክ መሆኑ ነው? አልቀለድኩም። ለምሳሌ ሄቨን የሆነ ነገር አደረገች ቢሉኝ ሄቨን እንደዚህ አታደርግም ብዬ የምከራከረው ነገር ይኖራል። ለምን? ምክንያቱም ሄቪ ልብሽን ስለማውቀው። ለማፍዘዝ ነው የመጣው? አይደለም ግን እንደስናወራ ምን እየታየኝ እንደሆነ ታውቂያለሽ? እንዴ ቆይ ምን ታየ? ቁንጅናሽ። ኢዮስያስ ስነ ስርዓት አድርግ እንጂ። ለአባትሽ ልነግሪው ነው? አሁን እናገራለሁ። ባትለፊ ነው የሚሻለው። ማለት ለእሳቸው ብትነግሪያቸው ምን እንደሚሉሽ ታውቂያለሽ? ሄቨን የኔ ልጅ ይሄን የመሰለ ጣምበለ ልጅ ባያልፍሽ ነው የሚሻለው፣ ጠበቅ አድርገሽ ያዥው ምናምን ነው የሚሉሽ። ኧረ እባክህ ሄቡ ሙቼ የምሬን ነው። ባለፈው በቦቼ ምክንያት ልክ አዝነሽ ቢሮ የገባን ጊዜ እንዴት እንዳዩ መቼም ማረሰው። እንዴት አየህ? እባክህ እንደዚህ ነው። ልክ መነጽራቸውን ዝቅ አድርጉና ፓ ውበት ለአንተ ነበር ልጅ መዳር ብሎ አይስቁም መሰለሽ። እኔ ራሱ እንዴት ደስ እንዳለኝ ብታይ። እሱ በራስ ዓለም የፈጠርከው ነገር ነው። እና ታዲያ ነው። ከዚህ በላይ ከቅዠታም ጋር መሆን አልፈልግም። ቅዠት ነው ያልሽው? ወይዬ ለምንድን ነው ብንጉል የእናቴ ልጅ ብለሽ የምትጠሪኝ? እማዬ ቃል አስገብታኝ ነው። ምን ብላ? እህትሽን የእናቴ ልጅ ብለሽ ጥሪያት ብላ። አሁን ገባኝ። ቆይ ግን አንቺ እኔ እናቴ ልጅ ብዬ ስጠራሽ ደስ አይለሽም እንዴ? ደስ ይለኛል፣ ግን እማዬ ከሰማይ ሆና ታይናለች። አዎ ታይናለች። ቹቹሻዬ ያቺት እማዬ የት አለች? ያቻትና ያየችን
አዎ አየኋትኝ። ደግሞ እየሳቀሽ ነው አይደለ? ያቺት ፈገግ ብላ እያየችን ነው። አየሽ አይደል ሚጢጢ? እኔና አንቺ እዚሁ ነን የምንስቅ ከሆነ እማዬ ደግሞ ከሰማዩና ትስቃለች። እሺ እኛ ስናለቅስ እሷም ታለቅሳለች። ዝናቡ የሚዘንበው የኔ እናት ደግሞ ይኸውልሽ እኛ ስናለቅስባት ነው። እሺ እማዬ ክፍት ብሏ ስታለቅስ ነው ዝናብ የሚሆነው። የእሷም ግን ብዙ ነው። አዎ በጣም ብዙ ነው። ግን ደግሞ ይኸውልሽ እሷ ከሰማዩና እንዳታለቅስብን እኔና አንቺ እዚህ ምድር ላይ በደንብ መሳቅ አለብን። እሺ እሺ ወይ እራስቸው ባለው ኧረ እባክሽ አጫጭበርባሪ! እኔ ልታጭ በደንብ ይዤሻለሁ። የእናቴ ልጅ እኔ ላንቺ ምንም ነገር አደርጋለሁ። አይ ከላ አይ ተጠራጥረኛል እንዴ? ማለት ስለኔ እየዞርክ ስታጠራ ነበር አሉ። ያቺ ኩርንችት ነች አይደል መታ ያቃጠረችልህ? ማንም ይንገረኝ። አታምነኝም እንዴ? ኧረ አምናለሁ። ደግሞ ስለምን አለመተማመን ነው የምታወራው? ታዲያ ለምን ማጣራት ፈለግ? እዚህ ግቢ ከገባን ጀምሮ ጓደኛሞች ነው። አንተ ግን ቴኳንዶ እንደምትሰራ አልነገርከኝም። እኔ ግን ምንም ነገር ደብቄ አላውቅም። ካላ እኔ እኮ ቢግ ዲል ነው ብዬ ስላላሰብኩ ነው። ቴኳንዶ ደግሞ ስፖርት ነው። ነገርኩ አልነገርኩ ምንም ለውጥ አይመጣም ብዬ ስላሰብኩኝ ነው። ምን ነው ዝም አልክ? እሺ ሌላ ምንም የደበከኝ ነገር የለም? አዎ ግን ከየት የመጣ ጥርጣሬ ነው? አላውቅም። ግን በቃ የቴኳንዶውን ፎቶ ሳይ ናታን የደበደብከው ኒንጃው አንተ መሰልከኝ። ምን ያስቃል? አይ ያው ጥርጣሬ ገርሞኝ ነው እንጂ። እሺ አንተ በእኔ ቦታ ብትሆን እንደኔ አታስበው ነበር? ለምን አስባለሁ? ቆይ ኒንጃው አርጊ መደበደበው ሰው እኔ ብሆን እኮ ምን ችግር አለው? እንደውም እኮ አንተ እኮ ደስ ሊል ነው የሚገባው። እሱማ ደስ ነው ያለኝ። በቃ ደጋግሜ ስጠይቅ አንተ ለመሆን ነግራኝ ስለነበር ነው። እኔ ስላልሆንኩኝ ነው። በሆንማ ለምን አስደበቀኝ? ለማንኛውም ስለተጠራጠርኩ ይቅርታ። እኔም በአንተ ቦታ በሆን ማድረገውን ነገር ነው ያደረከው። ስለዚህ ይቅርታ ማለት አይጠበቅም። ስለተረዳኝ አመሰግናለሁ። ቤስት ፍሬንድ እኮ ነህ። እንዴት ነው ማልረዳ? ምን ፈልገሽ መጣሽ? አይ ቲንክ አንዳንድ ነገሮችን ማውራት አለብን። ምንም የምንነጋገረው ነገር ቁጭ በል። ምን አድርግ ነው የምትይኝ? እኔን ጸጋም ማንንም ሰው ቁጭ አድርጎኝ ሄደው ያቅም። እሺ ለምን ፕሮግራም የምታጋቢኝ? ምን እንዳደርግ ነው ፈልጊው? መኮንን እኔ ሰው ነው። የቱ መኮንን? ማስመሰሉ ይብቃ። ከደመረ ጋር እየሰራህ እንደሆነ በደንብ አውቃለሁ። ማነው ደግሞ እንደሱ ያለሽ? መኮንን ያለው አቅም ከደመረም ከማንም ሰው በላይ ነው። እሺ ስለዚህ ዳኒ አባትህን በጣም እንደምትወዳቸው ጠንቅቄ ያውቃለሁ። ጸጋ በምንም አይነት ጉዳይ አባቴ ችግር ውስጥ እንዲገባ አልፈልግም። እኔ የምልህን ነገር የምታደርግ ከሆነ አታስብ፣ አባት ምንም አይሆንም። ካልሆነ ምን? አንድ ስልክ ደውዬ መኮንንን ጃስ ካልኩት አይደለም አባትህን ህዝብ ነው በቁጥጥር ስር የሚያደርግልኝ። ለምን አትፋችኝም? ለምን አትይኝም? አልተውህም። መተውም ካለብኝ የምፈልገው መረጃ ካገኘው በኋላ ነው። እሺ ምተው ገባ? እሺ ምንድን ነው ፈልጊው? የሰውየውን ስልክ ከነቹቻ ተቀብለ ታመጣልኛለህ። የቱን ሰውዬ? ያደፍርስህ። አይ እኔ እንደዚህ አላደርግም። እንደዛ ከሆነ በገዛ እጅ አባት ላይ እንደፈረድክባቸው ወቅ። ለትዕግስት የሚሆን ጊዜ የለኝም። እሺ ተስማምቻለሁ። እንዴ ግን ጄሪ ምን አሳቀሽ? አንቺ ከዚህ ወሬ ማርማር የሚል ቀልዳለ እንዴ? ኧረ ዳጊ ግን ጨዋታ ጨምሯል። እሱ እኮ እየቀለደ አይደለም፣ የምሩን እኮ ነው ልምከርሽ ብሎ የመጣው። እና ተመከርሽለት? በደንብ ነዋ። አልቀረብሽም፣ ብቻ እየተሽኮረመምሽ ባልሆነ። ኧረ አይደለም። እስኪ በእናትሽ ምን ብሎ መከረሽ? በእኔ የተነሳ ከማይሆን ሰው ጋር ስትሆኚ ማየት አልችልም ማለት ብቻ ከልጁ ጋር ምንም አይነት ግንኙነት የለንም ብለሽ እንዳይሆን። ኧረ እኔ እንደሱ አላልኩ። እና ምን አልሽ?
እሱ ይወደኛል የፍቅር ጥያቄ አቅርቦልኛል ምናምን ነው ያልኩት። ማለት ይሄንን ነው አንቺ ምላጭ ሆነሽ የለ እንዴ? ልቡን ቆረጥኩት አይደል? አንቺ ይሄኔ እኮ ከውስጥ የለበሰው ጃፖኒ ደም በደም ሆኗል። ምን ሆኖ? አሁን አንቺ አረሽ እንዴ ልቡን ቆረጥኩት ያልሽኝ? ምን ልበል ታዲያ? ምላጭውን ስትይኝ እኮ ነው። አጠፋው እንዴ ግን? ኧረ አላጠፋሽም፣ እንደውም ምርጥ ነው ያደረግሽው። እሺ ከዚህ ቀጥሎ ግን ምን ላድርግ? የጀመርሽውን ጨዋታ ታስቀጥያለሽ፣ ካሌብን ታገኘዋለሽ። በተለይ ደግሞ ዳግም በሚያሽ ቦታ ላይ ሆነሽ ነው እሺ ካሌብን የምታገኘው። ገብቶኛል። ወይ ዳግም ልምከርሽ ነው መጣ። የምሬን ነው የምልሽ፣ ግን ይሄ ሁኔታችሁ በጣም እያዝናናኝ ነው። ግን ከልምድሽ አንፃር እንዴት ነው የሚያፈቅረኝ ይመስልሻል? ከልምድሽ አንፃር ስትይ ምን ማለት ነው? ቆይ እኔ ጄሪ ስታይኝ ያፈቀርኩ መስላለሁ? አይ እንደዛ ለማለት ሳይሆን አለ አይደል አስተዋይ ነሽ ብዬ ነው። እንደሱ ነው እንዴ? ምን አለ እንደው ሌሎቹም እንዳንቺ ቢረዱት። አንቺ ግን የምር በጣም ጎበዝና አስተዋይ ልጅ ነሽ። አመሰግናለሁ። እና ምን አልሽኝ? እንግዲህ ምንድነው ዝም ብዬ ነገረ ስራውን ሳይው ዳግም በሁለት ይከፈላል። ምንና ምን? በመነጽር ያለና ያለ መነጽር። እሺ በመነጽር ያለው ዳጊ ግራ የገባው ዳጊ ነው። ከመነጽር ውጭ ያለው ዳጊስ? እሱም ያው ግራ የገባው ነው። አይዞሽ የኔ ቆንጆ ልቀልድሽ ብዬ ነው። እሺ ለማንኛውም ከካሌብ ጋር የጀመርሽው ነገር በደንብ ቀጥይበት፣ ጠንከር በይ። እሺ እሺ አመሰግናለሁ። እሺ የኔ ቆንጆ ግን የለው እቺ ደግሞ ሴቷ የተንፈስ ሆነችብኝ እኮ መጣ ትለኛለች እንዴ? እጭ እንደው ምን እዳ ውስጥ ነው የገባሁት? አቦ ፈጣሪ እንደው ምን ሴቱም ወንድም እየመጣ የሚለኝ እጭ። ሰላም ነው ሰብል? ደህና ነኝ። አንተ ግን ደህና ነህ? የኔን ነገር እንኳን ተይው፣ ውጥንቅጥ ይወጣል እባክሽ። ስትል መሲ ባህሪዋ አልያዝ አልጨበት ብሎኝ ይኸውልሽ መከሬን እየበላሁ። ምን እንደሚሻላት እኮ አሁን የመጣሁት ምን እንዳጠፋው ጠይቅሽ ሂጂ ይቅርታ ጠይቂያት እንድንታረቅ ነው የምፈልገው። አንተ ያጠፋው ጥፋት አለ ብለህ ታስባለህ? እኔ እስከማውቀው ምንም የለም። ስለዚህ የሚያሳስብ ነገር የለም። እኔ አናግራታለሁ። አጥፍቻለሁም ከተባለ ደስታ ከረሜላ አምጣልኝ ስትለኝ ለቃጀል እንድትፈልግልኝ እንደነገርኳት ነው። በቃ አንተ አታስብ፣ እኔ አውራታለሁ። የምር ሰብሊ በጣም ነው ግራ የገባኝ። ድንገት እኮ ከመሬት ተነስታ ነው ልውጥ ያለችብኝ። አትፍረድባት። እሷም እኮ በአንዳንድ ጉዳዮች ተጨንቃ ነው የሚሆነው። ምንም ቢጨንቃት እኮ የልብ ጓደኛዋ ነኝ። የሆነ ነገር ሲፈጠር ቀድማኔን ነበር የምታማክር። ታዲያ ምን ተገኝቶ? አላቅም። ላናግራትና እነግርሃለሁ። ሰብሊ በጣም ነው የደበረኝ። ቢያንስ ጠይቂያትና ጥፋት ይልወቅ። እሺ ጠይቃታለሁ። ወይኔ መሲ ቆይ እቺ ጓደኛሽ ምን ሉን ነው የምትለው? ለምንድን ነው ልጁ የምታሰቃየው? አንተ ለምንድን ነው እኔና ጆኒ የምታሰቃየን? ሳብጀክት መቀየርሽ ነው? አይ የራሷ አሮባት የሰው ታማስላለች እንዳይሆን ገባኝ። ምኑን የገባ? አሁን የተረሽው ተረት የራሷ አሮባት የሰው ታማስላለች የሚለው አንቺ የራስሽን ፍቅር መግለጻችሁ መሲን ሰላማከርሸት ነው አይደል? ካበርኩም ግን ባንተ እንደማብደው እሺ? አው ሰብሊ የኔ ፍቅር ሊያሳብድሽ እንደደረሰ በደንብ አውቃለሁ። ኤልያስ ወይ ሰብሊ በጣም እያናደርከኝ እንደሆነ አውቅ እሺ? አይዞሽ የኔ ወድ አንደኛው የፍቅር መገለጫ ንዴት ነው። ቆይ አንተ ግን በምን ቋንቋ ብነግርህ ነው የሚገባክ? ሩቅ መሄድ አይጠበቅብሽም። በአማርኛ ብነገኝ ይገባኛል። አፈር ብላ። አሮሮር መሻሻል ስድብ መቀየርሽ ነው። እንደውም ላንተ አልናደድ። እኔ ደግሞ ካልተናደድሽ ይከፋኛል። ሲከፋው ለምን ሲከፋ ካያድርም አሚስ ሰብላ እኔም ተናፍቂኛለሽ። ገደል ግባ። እሺ አንቺ በለሽ ነው። ቀስቴ ይላል ፍራቴሎ እንዴት ነሽ ወንድሜ? አሉላሽ አንቺ ምንድነው ደግሞ ጋቢና አዲስ አፕን ያደረገ ነገር አለ እንዴ? ይሄን ውሻ ብዙ ቦታ ፈለኩት ግን በጭራሽ ላገኘው አልቻልኩም። የት ፈለከው? ድሮ የሚሸርብበት ቤት፣ አቼ ቤት፣ ቦዛ ቤት በጣም ብዙ ቦታ ፈለኩት ግን በጭራሽ ላገኘው አልቻልኩም። ይኸውልህ እንደሰማነው ከሆነ ሰውየው ደና መላ ይዞ ነው የመጣው እና እናማ አቼ ቤት፣ ቦዛ ቤት በፍጹም ልታገኘው አትችልም። እና ቆይ ታዲያ የት ሄጄ ልፈልገው? ምናልባት ትላልቅ ፔንሲዮኖች ምናምን ብትሄድ እኮ ልታገኘው ትችላለህ። ይኸውልህ እንደዚህ አይነት ቦታ መሄድ አልከበደኝም ግን ደግሞ ችግር አለ። ምንድነው ችግሩ? ፎንቄ ከትምሮ ስትመለስ ደግሞ እሷ ነው ማለት አለብኝ። እና እኔ ምን ልርዳሽ? ቆይ አንተና ቾምቤ ሆናችሁ የሆነ ቦታ እየሄዳችሁ ለምን አትፈልጉት? እሱማ ቀላል ነበረ እኮ ችግር የለውም። እኔና ቾምቤ እንተባበራለን። ከዛ በኋላ ያለው ነገር እኮ ነው የሚያሳስበኝ። ከዛ ምን ልታደርገው ነው ሰውየውን?
ምንም አይ ይኸውልህ ቀስቲላ እኔ በደንብ ነው ማቅሽ ይኸውልህ አንተ ደና አድርገህ ትገባለታለህ ከዛ እኔን ከቹቻ ጋር ነው የምታጎረባብጠኝ ቆይታ ዳይናችን እያየ ሚጢጢኑ ሰራት ነው የምትለኝ በቃ ታስብ ይኸውልህ እሷ መቼም ቢሆን አይወስዳትም የሆነ መንገድ እንፈልጋለን አስተይል በቃ እናንተም ከቾምቤ ጋር ተማከርበት እኔም ወደ ፎንቄ ልመለስ በቃ ይቻምሽ ወንድሜ አንቺ ብቻ ጠንከር በይ ወንድሜ እንድትጎጂብኝ አልፈልግም ፍራት የለኝ ወሽ ቤት እንዴት ስፈልግሽ እንዳገኘሽ ምን ነው መምህር ችግር አለ እንዴ እንዴ ቀላል ችግር እናንተ ያላችሁ ግቢ ውስጥ ምን ችግር ጠፍቶ ያውቃል እንዴ ሁሌ ችግር አለ እንዴ ቲቸር ቆይ ምን አጥፍተን ነው ምን አጠፋን እንዴ ግቢውን እኮ የጎረምሳ መፈንጫ ያደረጋችሁት ከዚህ በላይ ምን ጥፋት አለ እንዴ እኔ የምለው ቆይ ይሄ ሁሉ ድፍረት ንቀት ነው ወይስ ምንድነው ግቢው እኮ ባለቤት አለው እንዴ ቲቸር ነው ያልገባኝ ግቢውን የጎረምሳ መፈንጫ ያደረጋችሁት ያልኩሽ እኮ ነው አሰሚም እንዴ ወይኔ ጉዴ ቲቸር ነው አሁን ምንም አልገባኝም እንዴ ለነገሩ እንዴት ይገባሻል እንዴ እንደው ጠበቀውን ፈጣሪ አምጥቶ ዱብ አደረገልኝ እንጂ ይሄኔ ወይ ተፋንክቼ ወይ አካል የሆነ ነገር ጎሎ የነበርኩ እንዴ ፊት ልልብ ጭንቅላቴ ላይ ፊት ልልብኝ ማን ነው እሱ ቀስቴ ነው ነው ገባኝ እኮ ይሄ ሁሉ ነገር ተፈጥሮ ዝም ያልኩት እኮ እኔ እንደው ድንገት አሰባችሁ የውቀት አባታችን ነው አስተማሪያችን ነው መካሪያችን ነው ብላችሁ መታችሁ ይቅርታ ጠይቃላችሁ ብዬ እንጂ ዝም ያልኩት እኔ ማንንም ፈርቼ አላውቅም እኔ በቃሉ እሱንም ቢሆን ማለት ነው ጥበቃው ነው የገላገለኝ ቲቸር ያው እሷ እኮ ጥሩ ስሜት ውስጥ ስላልሆነች ነው እኔ እኮ እንደው እኔ ቤዛ እውነት ነው የምልሽ እኔ እንደው ግርም ያለኝ እንደው ዝም ብሎ ማነህ ስለው የቹቹ ፍቅረኛ ነኝ ሲለኝ እንደው በዚህ በጀርባዬ አወቅኩት እንዴ በጀርባዬ ላይ ላቤ ጠብ ብሲል ያየሁት ቢገደብ አባይ በዩ የሆንኩት ድንጋጤ አሁን ቹቻ እንደው ይሄን ነገር ታደርጋለች ብሎ ማን ያምናል እንዴ ለምን እንዴ እኔ ቹቻን ማውቃት ኑሯን ለማሸነፍ ደፋ ቀና ስትለፋ ስትሞክር ነው ማውቃት እንደው ከመቼው እንደዚህ አይነት ነገር ውስጥ ገባች እንዴ እንደው ማን ብነግረው አሁን ማን ያምነኛል እኔ ለዛ እኮ ነው ዝም ያልኩት አይደል ንገሪያት ልብ ብለሽ ንገሪያት እንዴ ትምህርት ቤቱ እኮ ባለቤት አለው እንዴ ምን ናችሁ ነው እናንተ እየው የበላይ አካል ከማድረሴ በፊት መታ እግሬ ስር ተንበርካ ይቅርታ ትጠይቀኝ አለያ ግን እኔ በቃል ውርድ ከራሴ እየው ተናግሬያለሁ በቃ እሺ ልቤን ሁሉ አስጣፋችሁ አይ ቲቸር በቃ አንተ ባዝኖር በማለት እንዝናና ነበር ሰላም አይደለም ዳኒ ስሜትሽ ይገባል ጭራሽ አይገባም ምን ያክል ስብርብር እንዳልኩ አታውቅም ዳኒ እንዴት ነው የምረጋጋው ሚጢጢን እንዴት እንዳሳደግኳት ታውቃለህ አንተ ግን ምንም ልትተባበረኝ ፍቃደኛ አይደለም ወዲጄ እኮ አይደለም እኔም ብዙ ጫናዎች ስላሉብኝ የፈለገ ነገር ቢሆንስ እንደዚህ ባለ ጭንቅሳት ጀርባን ትሰጠኛለህ ብዬ በፍጹም አላሰብኩም ነበር አሁን የመጣሁት የምችለው ልረዳሽ ነው ምንድነው የምረዳኝ የሰውየውን ስልክ ስጭኝ ከዛ ያለበትን ላጣራና አንድ ሌደን ለምነዋለን ይኸውልህ እኔ ደጋግሜ ደውዬለት ነበር ግን ደግሞ ስልኩ ዝግ ነው ለኔ ሊሰራልኝ ይችላል አሁን ስጭኝና ልሞክርለት እሺ ዳኒ ካልከያስ ልቀጭች ተረጋጊ የሚቻለው ምን ነገር ነው ፒስ በቃ ናታለቀኝ ምን አልሽ ግራ ገብቶታል ምን አጥፍቼ ነው ብሎ ራሱን እየጠየቀ ነው እሺ ምን ላድርግ እውነቱን ንገሪው ላንቺም ይቀልልሻል አይ አላድርገውም ወይ ደግሞ እንደዛ ካልሆነ ፍቅርሽን በልብሽ ይዘሽ
እንደ በፊታችሁ ጓደኝነታችሁን መቀጠል ነው። ግን እኮ ባየሁት ቁጥር እየባሰብኝ ነው የሚሄደው። እሺ ቆይ ልጁ ምንም በማያውቀው መሰቃየት አለበት? ምን አይነት ጣጣ ውስጥ ነው የገባሁት? ቻል አድርገሽ እንደ ድሮሽ ለመሆን ሞክሪ። ያው እንደምታፈቅሪው መናገር እስክትችይ ድረስ። ሰብሊ እሺ አሁን ምን ብዬ ነው ሄጄ የምታረቀው? አጥፍቻለሁ፣ ይቅርታ አድርግልኝ፣ አንተ እንደዚህ መግፋት አልነበረብኝም ብለሽ ነው? ጎበዝ ልጅ፣ እንደሱ ተንፈስ አድርገሽ ኃይልሽን አሰባስበሽ ሄድሽ ይቅርታ በይው። እሺ ጎበዝ። ጎበዝ እንዴ! እኔ ባትሆኝ ቆጨኝ ነበር። ያንተ አይደለም። ምንም ማሞገስ ደግሞ አያስፈልገው። ቆይ እየተከታተልከኝ ነው? ታዲያ ሰው የሚወደውን ሰው ቢከታተል ምን ችግር አለው? ቆይ ለምንድን ነው ግን ልቤን ዝቅ የምታደርጋት? ሚሰብለ ፍቅሬ ከብዶሽ ይሆናል እንጂ ልብሽ ዝቅ ያለው። እኔማ በምን አቅሜ አንቺን ልብ ለማለት የፈለግኩ እንዳልገባችሁ አታድርቀኝ ነው ያልኩ። ኦኬ ቅኔ እየተናገርሽ ነው እንዴ? እኔ እኮ ቅኔ ላይ ብዙ ነገር ነው ቶሎ አይገባኝም። ቢገባህማ አታድርቀኝም ነበር። ካልዳነ ይሙት። አሁን እኔ ማረቅ አልወደድሽም ሰብሊ። ቆይ ግን ዝም ብዬ ስሰማህ የልብ ልብ ተሰምቶ ነው አምታሾፍብኝ? ካልዳነ ይሙት አላሾፍብሽ። እብድ ነህ። እሺ ገደል መግባት ይችላል። ቆይ ወዴት ነው የምትሄጂው? ጉሩቤ ኪስ ፈልጋለሁ። ልቀቀኝ፣ ካልሆነ ጮሃለሁ። በፍቅር የመጣን ሰው ግን ጮሁ መሸኘት አግባብ ነው ይሰጥ? አዎ፣ ምክንያቱም ፍቅረኛ አለኝ። እሺ ለማንኛውም ሰላሙኝ። አንተ የታባ ነበርክ? የትስፉን ምን አገባ? ወረረረ አተ ቲቸር በቃሉ እንደዚህ ያንቆ ይዞኛል ነበር እንዴ? ፋውል ሰርተህ ነው? ማይ ፋውል እና ምንድነው? አንተ ግን ቲቸር በቃሉ ሲያቀሳስር ፕሮማክስ አይደል እንዴ? የሆነ ነገር ወይ ስትለው ዳይቨርት እያደረገ አዛጋ አይደል? ቀላል አዛጋኝ ነው የምልህ። እሱ ሰውዬ ግን ዝም ብዬ ክላም ሳደርገው የሾዳው ጢናፍ ትዝ ነው የሚለኝ። አንተ ራሱ እኮ ያው ነህ። ምን የሰው እንትን ይታያል ከካም። እኔ ደግሞ ትንሽ አርፌ ነበር። ደግሞ ጀመረ። ቆይ ምን ፈልገህ ነው የመጣው? እኔ እናንተ ቆይ ከተለያየን በኋላ የት ሄደን ነበር? ከሂሉዬ ጋር ቸልቲ እያራመድኩ ነበር። እኔ እዛ ከቲቸር በቃሉ ጋር እጣላለሁ፣ አንተ ግን ቸልቲ ትላለህ። ምን ሊደብረህ እንዳይሆን? ለምን አይደብረኝም? እኔ እናንተ ማለት እኮ ወንድማማቾች ማለት ነን አይደለም? እና ፎንቃይ ጋር ሰውን እንድጠራ ያምራል እንዴ? ጥራኝ አላልኩም፣ ግን እኔ ከሂሉ ጋር እየሄድኩ ነው። አንተ ከፒያር ጋር ሂድና ቸልቲ ሙዳ አራምድ አትለኝም? ግን ኧረ እየተሳሰብን አቡሻ፣ በእናትህ አሁን ፍታኝ። በፈታ እኮ ደስ ይለኛል አቡሻ፣ ግን ምንም አይነት አማራጭ የለም። ሚኪ፣ አቤት። አስጠላኸኝ። እኔ ራሱ እነግርሃለሁ ብዬ ነው እንጂ እንደዚህ እስጠልት ነው ያልከኝ። ቆይሽ ምን ይሻላል? በቃ ለሁለት ቀን እንለያይ። በጣም ነው ደስ የሚል። ስቴክ ለሁለት ቀን ወይ ቤዚ ብቻዬን ልሆን ብለሽ እኮ አስጨነቅሽ እንዴ? ቆይ አንቺ ለምን ትጨነቂያለሽ? እንዴት አልጨነቅም ቹቻ? እኔና አንቺ ማለት እኮ ተማማቾች ነን። አውቃለሁ እሱ። ቆይ ያልነገርሽኝ ነገር አለ እንዴ? ኧረ የለም፣ ግን ደግሞ ዳኒ አሁን ቅርብ ሰዓት መጥቶ ነበር። ምን ፈልጎ ነው? ያደፍርስን ስልክ ሽጭኝ ነው ያገኘዋለሁ ምናምን አለኝ። ከዛም በኋላ እኔም ሰጠሁት። የምሩን ነው? ቆይ ሊረዳን እያሰበ ነው ማለት ነው? እኔን እንግዲህ እንደዛ ነው ያለኝ። እስቲ እናያለን። እውነትሽን ነው። እስቲ እናየዋለን። ቹቻ ወይ ቤዝቲ፣ ግን ቆይ ሚጢጢ ራሱ አባቷን ታውቋለች እንዴ? አረ ጭራሽ ነው የማታውቀው ቤዝቲ። የ2 ዓመት ልጅ እያለች እኮ ነው ጥሎ ነው ሄደው። ስለዚህ ምንም አታውቀው? ምንም አታውቀውም ቤዝቲ። እንደውም አንዴ ምን እንዳለችኝ ታውቂያለሽ? ምን አለች? ቹቹሻ ወይ እናቴ ልጅ እማዬ ሰማይ ላይ ከሆነ ያለችው አባዬ ያን ያለው ቆይ ደግሞ ለምን እንደዚህ ያልሽ? ንገሪኛ። ቆይ ለምን ማወቅ ፈለግሽ? ትምህርት ቤት ልጆቹ አባታቸውን ይዘው ይመጣል።
አንቺ እኮ አባቴ ላሹን ይሉኛል። እና አንቺ ምን አልሻቸው? የኔ እናትና አባቴም ቹቹና ስላቸው ሳቁብኝ። ወይኔ ቹቹሻ፣ ቆይ ምን አባታቸው ነው የሚስቁት? እኔ እንጃ። አይክፋሽሽ እናቴ ልጅ፣ እኔ ላንቺ ሁሉም ቢሆን እናትሽም አባትሽም ሆነልሻለሁ። ውድድ ነው ማድረግሽ። ደግሞ በጣም ነው ሽሞት። እሺ እናቴ ልጅ፣ እሺ ወይ እኔ ውድድ ነው እሺ ማድረግሽ። እሺ የኔ እናት ስታሳዝን በእናትሽ። ቤዚቲ፣ እኔ ስለሚጢጢ ሳስብ አንጀቴ ልኩስ ነው የሚለው። ይገባኛል፣ አውቃለሁ። ቤዚቲ፣ እኔ ለሚጢጢ ሙችላት ነፍስሽን ስጫት ብባል ምንም ሳልሳሳ ሰጣታለሁ። ምን እንደማስብ ታውቂያለሽ? ምን አሰብሽ? ይሄ ሁሉ ነገር አልፎ ሚጢጢ አድጋ እናቴም አባቴም ሆነ ያሳደገችኝ ቹቹሻ ነች እያለች አንቺን ስታመሰግንሽ ማየት። ቤዚቲ፣ እሱ ጊዜ ይመጣል አይደል? በሚገባ ነዋ። ይሄ ኩልታፋ አንደበቷ ፍትትት ብሎ ስታመሰግንሽ ነው የሚታይ። ቤዚቲ፣ እኔ ምስጋናው በቀረብኝና በቃ ሚጢጢ ከኔ ባትለይ ባላጣት ደስ ይለኛል። ታጫት አችንም ያለ ሚጢጢ ማለት ለምን? እስካሁን ስለተናገርኩ ነው። ምንም አይደለም። ናታን ሳትዋሽ ንገረኝ፣ ልብህን ሰብሬሃለሁ አይደል? ቅር ብሎኛል፣ ግን ደግሞ አንቺ መቼም ቢሆን ልቤን አሰብር። በጣም የምወድሽ ቤስት ፍሬንድ እኮ ነሽ። ያው እንደደበረሽ ያለሽበትን ሁኔታም ደግሞ ተረድቼሻለሁ። ስለተረዳኸኝ በጣም አመሰግናለሁ። ምንም አይደል። እና ታዲያ ምን ትጠብቂያለሽ? ነይ ከፊ። ግን ደግሞ ከአሁን በኋላ ለምን ምክንያት አትክ? እኔ ከፈለ እሺ፣ አሁን ታረቅን አይደል? አዎ ታረቅን። ስለዚህ ደስታዬ ሙሉ እንዲሆን ደስታ ከረሜላዬን ትገዛልኛለህ ማለት ነው? በሚገባ። እኔ አላምንም ናታን። ብቻ ደስታ ከረሜላዬን አግኝተህልኝ እንደሆነ። አንቺ ናታን እኮ ነኝ። ለምወደው ሰው ነፍሴንም ቢሆን እሰጣለሁ። እና አይታለ ከትምህርት ቤት ስንመለስ አቀብልሻለሁ። ናታን፣ እኔ ወጥቶኝ ይቆጨኝ ነበር። ኧረ እባክሽ። ተጣልተን እንኳን ደስታ ከረሜላውን ፈልጎ ካመጣልኝ ይወደኛል ማለት ነው። ኧረ መሲ ተረጋጊ። ምን አይነት የጅል ሀሳብ ነው የምታስቢው? ያልኩን አደረ? አዎ ስልኩን ተቀብያለሁ። ብራቮ ዳኒ፣ ጎበዝ እኮ ነህ። በላውን ስልኩን የፈጠነ ስጠኛ። ግን ከዛ በፊት አንድ ቅድመ ሁኔታ አለኝ። ምንድነው እሱ? ከዚህ በኋላ ከአንቺ ጋር ያለኝ ነገር ሙሉ ለሙሉ ተቋርጧል። አልገባኝም። በቃ ማንንም አልከታተልሽም። አንቺ ደግሞ ይሄን አድርግ ይሄን አታድርግ እያልሽ የምታስፈራሪው ነገርም ታቆሚያለሽ። ተስማምቻለሁ። የመጨረሻ ጥያቄ ምንድነው? የቹቹ እህት ስሟ ማን ነው? ቤት ሚጢጢ፣ ትምህርት ቤት ደግሞ ባንቺ። በጣም ጥሩ። ከዚህ በኋላ ተሳስተሽ በአባቴ ልታስፈራሪኝ እንዳትሞክሪ። አዎ ተስማምቻለሁ። ምንድነው አስር የምታደርገኝ?
ብራቮ ጸጋ፣ በጣም ጥሩ ነገር ነው ያደረግሽው። አሁን ወደ ቀጣዩ እርምጃ። እዴ አባ ኮስተር ይላል። እናቴ ትም ግራ ቀኝ አዝማች ይላል። ምንድነው ደግሞ የጠፋው? አንተ ፈለኩ እኮ ያልፈለኩበት ቦታ የት አለ ወንድሜ? ታዲያ ከፈለከኝ አትደውልም? አትደውልም? አንተ እፈር፣ በእናትህ እፈር፣ በራስህ እፈር። ጨረሻ አትደውልም ትለኛለህ? ኧረ በእናትህ ሼም ያዝህ። ለምንድን ነው ሼም ይዘኝ? ይኸውልህ ያንተ ስልክ ላይ ከምደውል እኔ ቾምቤ ታደ ብዬ ሰፈሩን ባስሰው ነው የሚቀልኝ። አሻንቴ አሁን ወሬ አታብዛ፣ ወደ ገደለው ግባ። ቆይ ከመግደሌ በፊት አሁን ምን እያደረግህ ነው? እስኪ ንገረኝ። አንተ ልጅ ስንቴ ነው የምነግርህ? ራሴን እያዘጋጀሁ ነው አልኩህ አይደል? ለምኑ? የናታንን አጥንት ልሰባብር፣ ከዛ መረቋን ልጠጪ። አይ በቅርጫ መልክ ሰጥህና መረቅ አድርገህ ትጠጣዋለህ። ይኸውልህ በነገራችን ላይ አንድ የጥበባዊ ፈላስፋው ማህተበ ጋንዲ ምን ይላል መሰለህ? እኔ የምልህ አሻንቴ እሱ ሰውዬ ፈላስፋ ነው እንዴ? እስኪ ብለህ ስማ። ከኔ በላይ ልታውቀው ነው? ማህተበ ጋንዲ እኮ ነው። ከኔ በላይ ታውቀዋለህ? አታውቁም። ዝም ብለህ ስማኝ። እሺ ልስማ፣ ያጣፍጥልህ። ማህተበ ጋንዲ ምን አለ ደግሞ? ይኸውልህ ለኔ ፋራ ማለት በሴት የተነሳ የሚጣላ ጸብ፣ የሚጋጭ፣ የሚደባደብ ሰው ነው ይላል። መቼም እሱ ንግግር በተለይ ምዕራፍ 3 ላይ ያደረገውን ንግግር እኔ ከአይምሮዬ ሊጠፋ አልቻለም። ለምን እድሜ ልኬ ፋራ አልባልም? ይኸውልህ ለቃጁ ደሜ ስል ማልወጣው ተራራ ማልወርደው ቁልቁለት የለም። እሺ ጋራ ሸንተረሩ ሲሆንልህ እሱ እንደሁኔታው። እንደው ሼም የሌለህ እኮ ፍጥረት ነህ አንተ። ባልጠፋ ሴት በቃጁ ትጣላለህ? ኧረ ሰው እንዳይሰማ። በቃጁ ደሜ ካልተጣላው በማን ልጣላ ነው? ይኸውልህ እኔ እንኳን በሴት የተነሳ መጣላት ካለብኝ ከአንድ ሰው ጋር ነው የምጣለው። ከማን ጋር ነው? ከፍናን ባል ጋር። በቀደም ያገባችው? አይገርምም? እኔ ስንት ዘመን አይኗን እያየው ይኸው እሷ ባል አገባች። ከባልየው ጋር አሁን ብጣላ ሰው ይፈርድብኛል? ምን ታካብዳለህ? ቃጁም ሴት እሷም ሴት። እንደውም ቃጁዬ ትቆነጃለች ከሷ። ኧረ አንተ እፈር እስኪ። ቃጁም ሴት ፍናንም ሴት። ኧረ በእናትህ በራስህ እፈር። አንተ እኮ በራስህ እኮ ራስህ ማጥፋት ነው ያለብህ። እንዴ ሲጀመር ቃጁ ሴት ትመስላለች እንዴ? ምን ማለት ነው? ይኸውልህ የሆነ ኮሚቴ አወቅረንማ ሴት መሆኗን ማጣራት አለብን። ካለበለዚያ ጉድ ነው የምትሆነው። አሻንቲ ከዚህ ድል የምትቀረኝ ስፖርት አለች፣ እሷ ልስራበት። በፍጹም አልሄድም አልኩህ እኮ። ይኸውልህ እዚህ ቁጭ ብዬ ገመግማለሁ ስራ። አሻንቲ ይኸውልህ ምንም ወሬ አልፈልግም። ይቻምሽ በይ አንድ ይላል። ወሬ አልፈልግም። ከወሬ ነው አንድም። እሺ 2 3 በቃ ይበቃሻል። ሄሎ መኮንን። እሺ ጸጋ፣ እየሰማሁሽ ነው። ጥሩ ዜና አለኝ። ምን አገኘሽ? የአደፍርስን ስልክ አገኘሁት። ይሄ ፍጥነትሽ ሁሌም እንደሚያስገርመኝ ታውቂያለሽ አይደል? እኔ ጸጋ የምፈልገውን ነገር ለማድረግ የማልፈነቅለው ድንጋይ የለም። የምር ጸጋ፣ በጣም አስገርመሽኛል። ግን ችግሩ ስልኩ ዝግ ነው። ለእሱ አታስቢ፣ ቢሆንም በትዕግስት እንሞክረዋለን። እኔ አሁን ያለሁበት ሁኔታ ደጋግሜ ለመሞከር ስለማይመች ስልኩን ልላክልና አንተ ሞክርለት። እሱ እንኳን አያሳስብም። አሁኑኑ ቁጥሩን ላኪልኝ። እሺ ሞኪ። እሺ ጸጊ። ይገርማል። ጭራሽ ሞኪ ጸጊ መባባል ጀመር። እስኪ እናያለን። ምን ፈለግ? ቃጁዬ ደስ ብሎኛል። ደስታ ከረሜላ ያስፈልገኛል። 3000 ብሩን ካመጣ ትወስዳለህ። እንዴ ቃጁ፣ ለቅድሙ ደግሞ ይቅርታ አድርጊልኝ። ኧረ በእናትህ ወደዛ አላረግልህም እንዴ። ሞራሌን ከሽ አድርገህ ይቅርታ ምናምን ስትል አይደብርህም እንዴ? ቃጁ ግሳለሁ፣ የፈለግሽውን ነገር እዘዥ። ኧረ እንደው የምትፈልጊውን ሆኑልሻለሁ። እስኪ ህፃኑን በል። ህፃኑን? እሺ ይኸውልህ፣ ምልህን ታደርጋለህ። ምንም ማፋፈር ምናምን የሚባል ነገር የለም። ምንም አላፋፍርም። እስታይል እና ቃጁ፣ ከትምሮ መልስ ደስታ ከረሜላው ልቀበልሽ? ይቻላል። በቃ ቃጁዬ፣ አይ ላቭ ዩ ሶ ማች። አይ ላቭ ዩ ቱ። ቻውሽ በቃ። እንዴ አይ ላቭ ዩ ቱ ነው እንዴ ያልኩት? ወይኔ ቃጀል፣ ምን ሆኜ ነው አይ ላቭ ዩ ቱ ያልኩት? ወይኔ ፍቅርና ውሃ እያሳሳቀ ነው የሚወስደው ነው የሚባለው። ስለዚህ ጠንቀቅ ነው ማለት ያለብኝ። ጭራሽ አይ ላቭ ዩ ቱ። ምንድን ነው? እንዴት ናችሁ? ደህና ናችሁ አይደል?
እኔ ምናችሁ ግን አብረን እንሄዳለን ተባብለናል። እንዲወጣ ነው ምንድነው ተታችሁኝ የምትሄዱት? ሆ አንተ ደግሞ ከመቼ ጀምሮ ነው ከኛ ጋር መሄድ የጀመርከው? ከዛሬ ጀምሮ ሲጀምር ካንቺ ጋር አይደለም የምሄደው ከሄቡ ጋር ነው። ሄቡዬ ደህና ነሽ? ደህና ነኝ። ሚኪ አንተ እንዴት ነህ? እንዴ ቆይ አልገባኝም። ካንቺ ጋር አይደለም የምሄደው ከሷ ጋር ነው የምሄደው ማለት አልገባኝም። ምን ማለት ነው? አንቺ አትመችኝም። ሳይሽ ድብርትኛለሽ። እንደዚህ ቋቅ ነው የምትይኝ ማለት ነው። ገባሽ? ይቺ ናትና ጄሪ አንተ ልጅ ግን ከኔ ጋር ትንሽ መስመር የተላለፍክ አልመሰለህም? ሆ እኔ ማለት እኮ የትምህርት ቤታችን የሁሉም የህዝቡ ቅመም ነኝ። እኔን ጄሪ ቅመማ እንዴት ትናገረኛለህ እንደዚህ? እኔ የምለው ግን እኔ የማላውቀው ቅመም እዚህ ሀገር መጣ እንዴ? አንቺ ምን ይዘጋሻል እንዴ? ጄሪ ምን አደረግኩ እንዴ? ከጄሪ ጋር መሄድ እንደውም መታደል ነው። እንደውም ቀረብህ ምናምን እያልሽ አታሽቃብጪም እንዴ? ነው ወይስ ታፍሪብኛለሽ እንዴ? ጄሪ እንዴት ባንቺ አፍራለሁ? አንቺ ማለት እኮ የግቢው ውበትና ድምቀት ነሽ እኮ። እንደዚህ ልክ ልካቸውን እየነገርሽ ጠጋ ሲጅልኝ እንጂ እነዚህን ባሪያዎች። ሄቡዬ ግን እኔ ግን ሞራል ግንባታሽን እኮ ስወድልሽ። ሚኪ እኔ የተናገርኩት ሞራል ግንባታ ሳይሆን እውነታውን ነው። ኧረ ችግር የለውም ሄቡዬ፣ እረዳሻለሁ። ችግር የለውም። ምን ነው የሚገባ? የኔ እናት እንርጎ ዝብ ጥልቅ አትበይም። ያናገርሽ የለም። አሁን ሄቡዬ እኔ ቆንጆ እንሂዳ። መሄዱን እንሄዳለን። ግን ቆይ ዛሬ ብቻህን ለምን ሆንክ? አቡሽ የት ሄዶ ነው? ከዛ ቁጥር ጋር እኮ በስምምነት ተለያየን። በቃ አበቃ። አልገባኝም። ቅድም ሲመጣ እንደዚህ ትኩር ብያየሁትና አስጠላኝ። በቃ ከዛ እውነቱን ነገርኩት እና ምን ይደበቃል አስጠላኝ አልኩት። እስክስ ማለት ይሄኔ ነው። እነሱ ምን አለ? እሱም እንዳለ ታውቂያለሽ፣ መናገር ፈርቼ ነው እንጂ ደብረኸኛል አለን። ከሱን ፍቶ ከዛ ፊት አንጻር የምርህን? የምርሽ ስልሽ ቆይና በቃ ለአንድ ለሁለት ሳምንት ላንገናኝ ተፈራርመናል። ስምምነት ይሉታል ይሄ ነው። እየሄድን የስምምነቱን ዝርዝር እናወራለን። ኧረ ጣጣ የለውም። እየሄድን ወየው ይልሻል። እቺን ግን አጠገቤ እንዳትወስደው እና አንተና ሚኪ አስችሏችሁ ቀን ሙሉ ላትገናኙ ደስ አይልም? የኔ ትርትር በቃ ቻው ተባብለን ስንላይ ማለት ነው ከትከሻ ላይ ትልቅ ችግር ነው የወረደ ነው የመሰለኝ። ኧረ እባክህ ሄቨን ሙች የምሬን ነው። እዛ ምን ይላል? ምን ሄቨን ሙች ምናምን ብለህ ስለማልክ ምናምን እንደሚመስለን ለምን ነው የማታምኚ እንዴ? አንተና አቡሽ ማለት እኮ የአንድ ሳንቲም ሁለት ገጽታ ማለት ነው። ይሄን ችግር አለብሽ አይችላል ወሬ። ግን እኮ አቡሽን በጣም ነው የምትወደው። አልወደውም። ተረጋጋ። አይደለም እንደው የምትቆጣው እንዴ? እንዴት አልቆጣም? የኔ ትርትር አንቺ እያልሽኝ ያለሽ እኮ ያን አመዳም ተወደዋለህ እያልሽኝ። እና ትወደው? አልወደውም። እረዛ ምን ይላል? ይሄ ደግሞ አሁን ተደውሎ ለአቡሽ ሆነ ነገር ሆነ ቢባል ቀድመ ከሁሉም ሀገር እያያዝልኝ የምትለው አንተ ነህ። ማ እኔ ሚኪ ለዛ ቁጥር ነው እንደዛ የምለው? በፍጹም ነው ማለት ነው። ግን አሁን የት ነው ያለው? እንጃለት ማለት ነው ማለት ነው። ይሄ እኮ ግልጽ ነው። የት እንዳለ አላውቅም ማለት ነው። ሄለን ምን አለሽ በለኝ። ሳይውት ሳያድር ይናፍቃል። ይናፍቃል። አይናፍቀኝም ማለት አይ ይሄ ነገር እባክህ በእኔም ደርሶብኝ ያውቃል። ለዛ ነው እንደዚህ የምልህ። እንዴት እንዴ እናት እኔ ወንድሜን ካሁን በኋላ አላገኘውም አልያውም ብዬ ከወሰንኩኝ በኋላ ከሰታቶች በኋላ ይናፍቀኛል። እሱ ያንቺ ችግር ነው። ቆይ ግን ለምንድን ነው በዚህ ልክ ተጨቃከናል? ሰደበኝ። ምን ብሎ ሰርቦኝ አልኩሽ አይደል? ምን ብሎ? አይገርምሽም? ይሄን የመሰለ ፊት ምን ቢለኝ ጥሩ ነው? ምን አለ? ችግር ፊት አላለኝም? ኳንተ አይገርምሽም? ይገርማል። አይገርም እንዴ? እንዴት ነው የማይገርመው? አይገርምም አልኩኝ። እንዴት ነው የሚገርመው? እንዴ ይሄ በቃ አይደለም። እኔ የምላችሁ አቡሽ እኮ የተሳደበው ትክክል እኮ ነው። ቆይ ምን ነው ትክክል? እንዴ የተሳደበው ስድብ እኮ አመዳም ብሎ ነው የሰደበው። እናማ ደግሞ ሚኪን ተኩር ብሎ ሲሰደ አመዳም የሆነ ኮተታም ቡልን ያለ ሰው ነው። ጋድ ለምንድን ነው በጎዶሎ ሰዎች የምታሰድበኝ? አታሰድበኝ አልኩኝ አይደል? ጋድ ምን ማለት ነው? ቆይ አልገባኝም። ማን ነው ጎዶሎ? እኔ እንግዲህ የተናገርኩት እኔ ጋር እዚህ የሚታየኝ ሁለት ሙሉ ሰዎች ናቸው፣ ሄቨንና እኔ። ያ ማለት አንቺ ጎዶሎ ነሽ እያልከኝ ባልሆነ እኔ ስም ጠርቻለሁ? ኧረ በፍጹም ሲጀመር አንቺ ሁሌም ቢሆን ከሰው ጋር ተደረበሽ እኔ መናገር ነው የምትወጂው። ሁለት ኮተታሞች ባሪያ ጠቋራ። አንቺ አሮጊት ጉሮሯም ምላሳም ስታስጠላል። አረጆቿ በእናትሽ አውሪ። ዝም አልኩኝ አይደል? ቢዚ በጣም እንጂ ከቅድም ጀምሮ ላወራሽ ስሞክር አንቺ ባሰብ ትወጣሻል። በቃ ዝም አልልም። አውሪ። እኔ ላውራ? አዎ አንቺ አውሪ። ጠፋብኝ። እሺ እኔ ላውራ? አውሪ። ስለ ሸበላ ያሬድ። ስለ ያሬድ ምንም የሚወራ ደህና ነገር አለብሽ? አንቺ ስለ ሸበላ ያሬድ ምንም ደህና ነገር አይወራም እያልሽ ባልሆነ ስለ እንከፋ ያሬድ አይሻልሽም? በዚህ ያደፍርስ በእናትሽ ምን ሊለን ይመስልሻል? እኔ አላውቅም። ወይኔ እግሬ ተሳሰረብኝ። በዚህ ወይኔ ጉዴ ፈላ።
ቹቻ በእናትሽ አንቺ ተረጋጊ። በቃ ተረጋግተሽ እናወራ። እኔ እኮ ደፋር ነበርኩኝ። በቃ የሚጢጢ ነገር ሲሆን ነው እንገባኛል። ግን ደግሞ አንቺ ተረጋጊ እሺ? ቤዚ ምን ቹቻ እንዴት ነሽ? ሰላም ነው አደፍርስ? ምን ነው የተረበሽ ትመስያለሽ? ለምን እንደተረበሸች መቼም መገመት አይከብድም አይደል? ለመሆኑ አንቺ ማለት ባለፈውም እንደዚሁ ዛሬም ቀደም እያልሽ ማንነቴ ምን ያደርግልሃል? ለነገሩ የአንቺ ማንነት ምንም አያደርግልሽ። የኔ ጉዳይ ከቹቻ ጋር። እሺ ምን ፈልገህ ነው የመጣኸው? አንቺን ነው አይደል? ሌላ ምን ፈልገህ? በጣም ይቅርታ ደፍርስ፣ እኔ ግን ያንተ ልጅ አይደለሁም። እሺ ዘንግቼው ለካ አንቺ አይደለሽ ልጄ፣ ለካ ሚጢጢ ነች። አሁን ለምን እንደመጣህ ተናገር። አንቺ ጋር የጨረስን መስሎ ማውራት የምፈልገው ከቹቻ ጋር። እሺ ምንድነው የምታወራው? እየሰማሁ ነው፣ ቀጥል። ጥሩ። መጀመሪያ እቺ ጓደኛሽን ከዚህ ዞር እንድታደርግ። እኔ የትም አልሄድም። ቹቻ ትዕዛዜን የማይሰማ ሰው አልወድም። ይሄንን ጠንቅቀሽ ታውቂያለሽ አይደል? መቼም አልዘለቃሽም። ቤዚቲ አንቺ ሂጂ፣ እዛ ጋር ቆመሽ ጠብቂኝ። እንዴ ቹቻ አልሄድም። ቢጎዳሽስ? የሆነ ነገር ቢያደርግሽስ? ታስቢላታለሽ እባክሽ። አዎ በደንብ ነው ማስብላት። ቹቻ እቺ ልጅ እንድትሄድ ንገሪያት። ቤዚቲ አንቺ በቃ እዛ ጋር ሆነሽ ጠብቂኝ። እሺ እሺ፣ በቃ አንቺ ተረጋጊ። እሺ ዋው ፍቅራቸው ያስቀናል። ይሁን ሰይጣን ነህ። እሺ እሺ፣ አሁን ግን ከዚህ ሂጂ። ቤዚቲ እሺ አደፍርስ፣ አሁን መናገር የፈለግከውን ነገር ተናገር። የሰጠውሽ ጊዜ ዛሬ ማታ ያበቃል። ስለዚህ ያለምንም ኮሽታ ያለምንም ጫጫታ ልብሷን በሻንጣ አርገሽ ልጄን ታስረክብኛለሽ። ነገ ጠዋት እመጣለሁ። ምን? እድልሽን ተጠቅመሽ ልጄን በሰላም የምትሰጪኝ ከሆነ ጥሩ ነገር አመቻችልሻለሁ። ቆይ ምንድነው የምታመቻችልኝ? በሶስት ወር አንዴ ማለት በአመት 4 ጊዜ ሚጢጢን እንድታያት ፈቅድልሻለሁ። ይሄን ነው ጥሩ እድል ያልከው? ይሄንን ነገር በሰላም የማታጠናቅቂው ከሆነ ግን እመኚኝ እድሜ ልክሽን አታያት። ቆይ አደፍርስ ምን በደልኩ? ሚጢጢ አይደለም 3 ወር ተለይታኝ ይቅርና እኮ ትምህርት ቤት ደርሳ እስክትመለስ ትናፍቀኛለች። እሷ አያገባኝ። ወይኔ ቹቻ፣ እሺ ቆይ እኔ ምን ላድርግሽ? እባክህ አደፍርስ እባክህ፣ እኔ ጥሩ አድርጌ አሳድጋታለሁ። ተይ እንጂ በየቤቱ ልብስ እያጠብሽ ነው የኔን ልጅ የምታሳድጊያት? እንደዛም እኮ ቢሆን ምንም አጉድዬባት አላውቅም። አጉል አትመጻደቂ። አሁን ያልኩሽን ብቻ ተግባራዊ አድርጊ። ታውቂያለሽ ሚጢጢን ከመውሰድ ማንም ምንም ኃይል አያግደኝም። ገባሽ? እባክህ አደፍርስ ሚጢጢን አትውሰድ። አንተ ልክስክስ ውሻ ምን አባሪ ፎንቄ አያገባሽ መርሺ። ምን እያደረክ ነው? ይሄ ሰው የገድዩ ይመጣል። እሺ ማች ነው ካንተ ጽናት ይኑር። እሺ ቀስቴ፣ ለመሆኑ መቼ ነው ከሸቤ የተፈታው? እባክህ እሱ አያገባም። ኧረ ቀስቴ በእናትህ ተረጋጋ። ይሄ ሰውዬ በሰላም እንገላገለው። ምንም መረጋጋት የሚባል ነገር የለም። ይሄ ሰውዬ ወደ መጣበት ይመለሳል። ትሰማለህ ቀስቴ? እኔ አደፍርስ ወደ መጣሁበት መመለስ ልጄን ሲይዝ ብቻ። አንተ ውሻ በጭራሽ ሚጢጢን አትወስዳትም። እኔ ሙቼ መሆን አለበት። አንተ እሷን የምትወስዳት አይምሰል። ህግ የሚባል ነገር አለ። እሺ ይኸው እወስዳታለሁ። ቹቻ ደግሞ እድሜ ልኳን አታያትም። እሺ ዝም በል አንተ ውሻ። ቹቻ
ያልኩሽን ነገር በደንብ አስበት። እሺ ቀስቴ ምንድን ያደረከው? ፎንቄ አንቺ እንደዚህ ሆነሽ እያየሁ በጭራሽ መቋቋም አልችልም። እሺ ቀስቴ አንተ እኮ እንደዚህ ስለሆንክ ምንም የሚፈጠር ነገር የለም። የባሴ ሰውዬው ጭካሬ እንዲብስበት ነው የምታደርገው። የፈለገ ነገር ይምጣ ምን አባቱ እንዳይመጣ ነው። ሰማኛለህ ቀስቴ፣ እኔ ምንን ነገር ሳታደርግ ቀርተህ ሚጢጢ ከኔ እጅ ብትወሰድ ይኸውልህ ከአንተ ራስ አልወርድም። እሺ ገባህ? ይኸውልህ ከዚህ በኋላ ደግሞ እንድች ብለህ አደፍርስ አጠገብ እንዳትደርስ። ሰምታኛል አይደል ቀስቴ? እንዳትደርስ። ወይኔ አቡሽ ብቻ የአመዳም ስለሌለ ሊደብረኝ እንደው ኧረ በፍጹም ይሁን አቺ ቅመም ምንድነው ደግሞ ዛሬ ብቻሽን? እና ከማን ጋር ልሁን? ያ ከፈረደበት አመዳም ጠቋራ ልጅ ጋር ነው። ሌላ ከማን ጋር ትሆናለህ? መሆን ካልፈለኩስ ልታስገድዱኝ ነው እንዴ? ማለት አልገባኝም። ተጎራበጣችሁ እንዴ? አይ መጎራበጥስ አልተጎራበጥንም፣ ግን አግሪመንት ፈጽመናል። የምን አግሪመንት? ምንድነው? እንዲህ ዝም ብዬ ትኩር ብዬ አየሁት። ሚኪን? አዎ ሚኪን። ሌላ ማን ይሆናል? እሺ ከዛስ? አስጠላኸኝ አልኩት። ለካ እሱም መናገር ሼም ይዞት ነው እንጂ ደብሬዋለሁ አለ። እና በቃ አንዱ ለቀን እረፍት እናድርግ ብለን ተፋታን። አልገባኝም። ቆይ ከምኑ ነው የምታርፉት? ከመታየቱና ከመገናኘቱ ነው። አግሪመንትስ የእናንተ ነው። ተመቻችሁኝ። እውነት አስቀናችሁኝ እኮ። እኔ ራሱ ብፈራረም ወይ ከቹምቤ ጋር ወይ ከቃጅል ጋር እኮ ብዬ አሰብኩኝ። የምር ይመችሽ። አንቺ ምርጥ ሰው። ምን ላርጋሽ አንቲ? ያንን ፊት ያን ጠቋራ ፊት ስንት ዓመት ሙሉ አየሁት። ሰለቸኝ እኮ። ቢያንስ ትንሽ ንፋስ ልውሰድ ትንፋሽ ልውሰድ ብዬ እኮ ነው። ኧረ ቆንጆ ሐሳብ ነው ወንድሜ። በቃ አንቺ ትንፋሽ ውሰጂ፣ እኔ ልቁ ሰው። ወዴት ነው? በላባት እኔ ሊደ ወንድሜ። እዚህ አብረን ቁጭ ብለን ከምንጎራበት ብሄር ነው የሚሻለኝ። እኔም ደግሞ ብሰለችስ ባል። ወይኔ አቡሻ መጨረሻ እንደዚህ ካልቀፋ ሰው ያመዳም ይናፍቀኝ። ለምን ከሚደብረኝ ትርትሬ ጋር አልደውልም እንዴ? ወይ ጊዜ ደጉ ኔትወርክ ራሱ አመጸብኝ። እስኪ ምን እንደሚፈጠር እናያለን። አቃጁ ቢሶ ማታ ቢሶ ሁሉ አሸውና አንቺ ያለሽልኝ ምን ሆናለሁ እንዴ? ደሞ እኔ ምን አረኩል? ደስታ ከረሜላውን አግኝተሽ ደስቴን መለሽዋ። አረላሽ አንቺ ግን 3000 ብሯን ላለመክፈል ነው ይሁን ለዳርዳር የምትይው? እና ታዲያ ቃጁ እኔ ከየት አመጣለሁ? ችስትና እኮ ድሯን ያደራችብኝ ጸዴ ተማሪ ነው። እኔ ቃጀል እኔ ግን ይሄንን ከረሜላ ለመፈለግ ስንት መስዋዕትነት እንደከፈልኩ ታውቃለህ? እንዴት ይጠፋኛል ቃጁ? ግን ምን ይሄን ውለታሽንማ ዝም ብዬ አይደለም የምፋታው። እና ታዲያ ምን ልታረጊልኝ አሰብሽ? አንቺ የፈለግሽው እንደው ምንድነው የምትፈልጊ? ምን ላድርግልሽ? ይሄን ነገር ግን እንዳረሳ ፒስ በቃ አልኩሽ አይደል እንዴ ቃጁ? እዛ ከሆነ በቃ አስተይ በቃ ጀለስ እየጠበቀኝ ስለሆነ ግጭኝና እኔ ልቁሷ። በቃ አስተይ በጣም ነው የማመሰግነው። ቻው። እንዴ ቃጀል እንደዚህ አይነት ጨዋታማ እኔ አልፈልግም በእውነት። ልጅ ሳላስበው ሌላ ነገር ሰውልኝ አንቺ ወሳይ ሰው ይልሻል። አንቺ ትልቅ ሰው እንዴት ነሽ? ልብሴን ባታደርግ ፒስ ነው። ወይኔ ቀደርኩብሽ ወንድሜ። ይሁን ይስተካከላል። እንዴት ነህ? አለን። አንተማ ጠፋሁ ስንት ጊዜ። ምን ሆነ ደግሞ ብቻህን ትቀመጣለህ እንደ ደህና ሰው? ደግሞ ከማን ጋር ልሁን? ከዛ ጉጥ እግር ጋር ነው። ወይ ጉጥ እግር። ከሱ ጋር ድጋሚ እንዳንገናኝ ተስማምተናል። እኔ እኮ ግርም የምትሉኝ እኮ ምን እንደሆነ ታውቃለህ? ልክ እንደ ሰፈራችን ቧንቧ 2 ቀን ትጠፋፋላችሁ። ለምን 2 ቀን 4 ቀን ትጠፋፋላችሁ፣ 2 ቀን ትገናኛላችሁ። ግርም እኮ ነው የምትሉኝ። እኔ የምልህ ግን አግኝተው ነበር እሱ ማን? ያንን ጉጥ እግር እዛ እያዛጋልህ
አይጉጥግር አይጉጥግር እሱም እኮ ይሄ አመዳም ይሄ ድፍድፍ ነዳጅ የመሰለ ልጅ እያለ ነበር። እሱም ሰው ሆኖ ሊናፍቀኝ እኮ ነው። አረ ያጉጥግር ሊናፍቀኝ ነው። አይገርምም? እሱም እኮ እንደዚህ ነበር ያለው። እናንተ ምን አልኩ ታዲያ? አንተንም ሳልደበረ በልሽ አብለል ብየው ይኸው ከቻልኩ እዚህ በቃ እና ምን ልበል? ይልቅስ በይ በቃ አንቺ የሚመችሽ ወዴት ነው የምትሄደው? ባቢኔ ልቁ ሰው ውሃ በፈረቃ እንጂ ፍሬንድሺፕ በፈረቃ አላየው። አዎ ናኒ እኮ ወድጄ አይደለም እኮ እኔ ይፈረድብኛል? አይፈረድብኝም። ይሄን የሚያስጠላ ፊት ማየት ሰለቸኝ። ግብ እሱም እኮ ጥቁር ሆነ እኮ እንደ ሰለቸኝ አለ። ቃሪኝ እንደዚህ ቀራል። የሚገርም ነው። እንዴት ቢያስከፋህ ነው? ና ልጄ በቃ ተኝ። እኔ የምልህ ማለት ነው በቃ ሄለንም እሱን ካገባሽ በኋላ ይሄን የሚያስጠላ ፊት እያየሽ ነው የምትኖረው ማለት ነው? የጓደኛውን ፊት ደግሞ ብታይ በቃ አይዟት እህቴ ይኸው ደስታሽ እንዲመለስልሽ የምትወጂው ደስታ ከረሜላ። አመሰግናለሁ። እሺ ምንም አይደል። ለኔ ደስታ ይሄን ያለው የምትጨነቅልኝ ማለት ነው እንዴ? መሲ አንቺ እኮ በህይወቴ ውስጥ ትርጉም ከምሰጣቸው ሰዎች መካከል አንዷ ነሽ። ምን አይነት ትርጉም? ልብሽን ጠይቂው። ልቤማ የሚፈልገው በልብህ ውስጥ የፍቅር ትርጉም እንዲኖረኝ ነበር። ምን ነው ዝም አልሽ? ልቤን እያዳመጥኩት። እና ታዲያ ምን አለሽ? ልቤማ እንደ ናታን ያለ የሚወድሽ ሰው ማለቴ ወንድም አታገኝም አለኝ። ይሄን ልብሽን ወደድኩት። እንደውም ለምስጋና ያህል ጉንጩንም ሳሚ ብሎኛል። እና ታዲያ ምን ትጠብቂያለሽ? እኔና ሳሚ ደስ አለሽ? በጣም ላካፍልህ። ምን ከረሜላ? አዎ አትፈልግም? ወይ እንደ ያልቅብሽ? ችግር የለውም። እንደውም እንደ ልጅነታችን በጥርሴ ከፍዬ ነው የምሰጠህ። ነሽ ወቀን ቆይ ምን አባቱ ነው ስልኩ የማይሰራው? ጸጋ ተረጋጊ እንጂ። እንዳልረጋጋ እኮ የሚያደርገኝ ለቹቹ የገባውላት ቃል ነው። ምንድነው እሱ ለቹቹ የገባሽላት ቃል? አደፍርስ ያለ ሰው እውቅና እህቷን እንደማይወስድባት ቃል ገብቼላታለሁ። እናማ አደፍርስን በእጃችን ሳናስገባው ሄዶ ልጅቷን ወሰዳት ማለት እኔ ተቀደምኩ ማለት አይደለም? ቆይ ሰውዬው ወዴት ነው ይዟት የሚሄደው? ከአዲስ አበባ ውጪ ነው እንዴ? አላቅም። ኦኬ እስኪ ድጋሚ ልሞክርለት። ሞኬ ጠራ። ይኸውልሽ ጸጋ፣ ረጋ ብለሽ ትንፋሽ ወስደሽ ነው የምታናግሪው። ሄሎ፣ አደፍርስ ነህ? አዎ ነኝ። አንቺ ማን ነው? ጸጋ እባላለሁ።